እስከ 10 ሰው የሚሆን ያስጠልላል አሉ። ጀማዎችን ያስጠልላል። አንዱ ቅጠሉ ብቻ ማለት ነው። ዛሬ ላይ ቅጠሉ የዚችን ግማሽ ነው የሚያክለው። አንዱ ቅጠሉ ያንን ያስጠልላል ከተባለ ፍሬው ምን ሊያክል ነው? በረከቶች ወደ ነበሩበት ዘመን ይመለሳሉ። ምክንያቱም ለምንድን ነው ከተባለ በዚያን ጊዜ አጠቃላይ የምድር ሰው ሁሉ አማኝ ነው። ለአንዱ አምላክ ለአላህ ብቻ የሚገዛ ነው። የምድር ሰው ሁሉ ለአንዱ አምላክ ለአላህ ከተገዛ ደግሞ በረከት ወደ ነበረበት ይመለሳል። አላህ ቃል ገብቷል በቁርአን ላይ፣ ቃሉን ፈጻሚ ነው። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ብሏል። የዚች ዓለም ሰዎች በእኔ ቢያምኑና እኔም ቢፈሩ በረከትን ከሰማይ ባወረድኩላቸው ከምድር ባወጣሁላቸው ነበር ብሏል። ስለዚህ መጀመሪያ አደም በነበረበት ዘመን እንደነበረ ጸጋዎች ሁሉ ይመለሳሉ። ያሰላም የምድር ሁሉ በረከት የዛኔ ይበረክታል። ሀብት በጣም ይትረፈረፋል። ዒሳ ዓለይሂ ሰላም በሚያስተዳድርበት ዘመን ፈዩፊዱል ማል ወዩፊዱል ማል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ገንዘብን ይለቃል አሉ። የምድር ሰው ሁሉ እንዳለ ሀብታም ያደርጋቸዋል ኢየሱስ ክርስቶስ። አሜን ነው። ለምን ከተባለ መሪ ነው፣ የዛኔ ያስተዳድራል። መሪዎች ለምድራዊ ህይወታቸው ለራሳቸው ያካብታሉ፣ ይሰበስባሉ አይደል? ነቢያት ግን እንደዛ አይደሉም። ነቢዩላህ ዒሳ ዓለይሂ ሰላም ግን ያንን ገንዘብ ሰብስቦ ለራሱ ሊጠቀምበት ላይ አያደርግም። ለድሃ እንዳለ ይለቃል። ምድር ላይ አንዲት ድሃ እንዳይኖር ያደርጋል እርሱ በሚያስተዳድርበት ዘመን። ገብታችኋል አይደል? የምድር ባለስልጣናቶች ይህን ጸጋቸውን ለድሃ ቢያከፋፍሉት ኖሮ አንድ ድሃ ባልኖረ ነበር። ግን ለራሳቸው ነው የሚያጠራቅሙት። ልክ ከስልጣናቸው ሲወርዱ ጊዜ አይታችሁ ከሆነ የሌለ ሀብታቸው ይወጣል ይዛኔ። ነቢያቶች ግን እንደዛ አይደሉም። ዒሳ ዓለይሂ ሰላም ለምድራዊ ህይወት ችን ታክል የሚጨነቅና የሚያስብ አይደለም። ገብታችኋል? በዒሳ ዘመን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ ለማድረግ ምጽዋት ለማድረግ ባለጸጋዎች ወጥተው የሚቀበላቸው ድሃ አጥተው ያን ገንዘባቸውን ይዘው ተሸክመው ወደ ቤታቸው ይመለሳሉ ብለዋል። ያሰላም አስባችሁታል? ከአላህ ዘንድ ምንዳ ለማስጻፍ ብለው ባለጸጋዎች ምንዳ ለማስያዝ ብለው ምንዳ እንዲያዝልን ብለው ምጽዋት ለማድረግ ሰደቃውን ገንዘቡን በጆንያ ተሸክሞ ይወጣል። የሚቀበለው ሰው አጥቶ ወደ ቤቱ ይዞት ይመለሳል አሉ። ያ ዘመን የማነው? የዒሳ ዘመን። ሀብት ብቻ አይደለም፣ ፍቅር በጣም ይሰፍናል በምድር ላይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተናዳፊ እንስሳቶች የማይናደፉ እንስሳቶች ጋር አብረው እስኪበሉ ድረስም ይደርሳሉ አሉ። አህያ ከነብርና ከአንበሳ ጋር፣ ህፃናት ልጆችና እባብ አብረው በአንድ ቦታ ቢውሉ የማይናደፉበት ዘመን ይመጣል የዛን ዘመን ብለዋል። በቃ ፍቅር ይሰፍናል። ለምን? የአምላክ ህግና ስርዓት የተጠበቀበት ዘመን ስለሆነ። ምክንያቱም ዒሳ የዛኔ በቁርአንና በሐዲስ የዓለምን ሰው ያስተዳድረዋል። ለአንዱ አምላክ ብቻ እንዲገዙ ያደርጋል። የዛኔ በምድር ላይ ከእስልምና ውጭ ሌላ ማንም አይኖርም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈዩህሊክ ላሁ ኩለል ሚለል ፊ ዘማኒሂ ወላ ይብቃ ኢለል ኢስላም አሉ። በዘመኑ አላህ ሁሉንም ሃይማኖቶች ያጠፋቸዋል፣ ከእስልምና ውጭ ሌላ ማንም የሚቀር የለም አሉ። ነቢያቸው ሰለላሁ ዐለይሂ ወሰለም ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። ዒሳ የዛኔ በቁርአንና በሐዲስ ያስተዳድራቸዋል የምድር ሰዎችን ሁሉ ብለው ተናገሩ። የዛኔ ከእኛ ጋር አብሮ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ዒሳ ይገዛል። እርሱ ሰዎችን ያሰግዳቸዋል፣ ይመራቸዋል። መጨረሻ ላይ ይህን ሁሉ አንዱን አምላክ በብቸኝነት እንዲገዙ ካደረገ በኋላ ፍጻሜው ይሆናል። ይሞታል። ثم يتوفى صلى الله عليه وسلم አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ይሞታል። የአላህ ውዳሴና ሰላም በእርሱ ላይ ይስፈንና ያሉ ተናገሩ። የት ይቀበራል? በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከእኔ ጋር አብሮ ትቀብሩታላችሁ ብለው ተናግረዋል። መዲና ይቀበራል፣ ከእርሳቸው ጎን አብሮ ይቀበራል። በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት። አንዱ ስለሌላው ያወራል። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ዒሳ ከእኔ በኋላ የሚመጣላቸው ነብይ ያለ ስሙ ሙሐመድ የተባለ አደራ ተከተሉት እያለ አብስሯል። እርሳቸው ደግሞ ከእርሳቸው በኋላ የዘመኑ ፍጻሜ ከመድረሱ በፊት ስለሚመጣ ስለ እርሱ በጣም ክብር በተሞላበት ቃል ነው የተናገሩት። አና አውለ ናስ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው የምወደው እኔ ነኝ አሉ። እኔ ነኝ ካሉ በኋላ ምን አሉ? በእኔና በእርሱ መካከል ሌላ ነቢይ የለም እያሉ ተናገሩ። ይህ ነው እና ነቢዩላህ ዒሳ ዓለይሂ ሰላም እጅግ በጣም የተከበረ ነው። እጅግ በጣም ትልቅ ቦታ ያለው ነው። ወላሂ በጣም ትልቅ ቦታ ያለው ሰው ነው። ትልቅ ቦታ ያለው ነቢይ ነው። ለምድራዊ ህይወት ምንም ጣጣ የሌለው ነው። የጀማዓ አያችሁ፣ በምድር ላይ በሚመጣ ጊዜ ለራሱ የሚያካብት አይደለም። ያን ሁሉ ጸጋ በእጁ ይሆናል። ነገር ግን እርሱ አይፈልግም፣ ለሰዎች እንዳለ ይሰጣል። እሱ ወደ ቀጣይ ዓለም ያንን የምድር ሰዎችን ለአንዱ አምላክ እንዲገዙ አድርጎ ይመለሳል፣ ይሄዳል፣ በቃ ይሞታል።
ለዚህ ነው የሚመጣው። ዒሳ በጣም ቀናተኛ ነው ለአምላኩ ለአላህ ስብሐነሁ ወተዓላ። በአምላኩ ክብር ላይ አይደራደርም። ሙሉ ቁርአንን አንብቦ ሄዳችሁ የእርሱ ትምህርት ይለያል። በቃ ስለ ተውሂድ ነው የሚያስተምረው። አንዱን አምላክ በብቸኝነት አምልኮ ነው የሚለው። ነገር ግን በተሳሳተ መንገድ ሰዎች ተገረዘቡት። የሰራቸውን ድንቅ ተአምራቶች አምላክ ስለሆንክ ነው ይሄን ያደረግከው አሉት። ገብቷቸዋል። እርሱ ለአምላኩ ምን ያክል ቦታና ክብር እንዳለው የገለጸባቸውን ቃላቶች ያን ነገር አንተም አምላክ ስለሆንክ ነው ይሄን ቃል የተናገርከው አሉት። እኔና አብ አንድ ነን አለ። ለምሳሌ ምን ለማለት ነው? ከአምላኩ ጋር ምን ያክል የተጣበቀ መሆኑን እርሱ የአምላኩን ትእዛዝ በምድር ላይ የሚፈጽም መልካም ሰው ጻድቅ ሰው መሆኑን ለመግለጽ ነው። እኔን አያችሁ ማለት እርሱን አያችሁ ማለት ነው አላቸው። አምላክ በእኔ በኩል የሚሰራውን ካያችሁ እርሱን እንዳያችሁ ነው እያለ እየነገራቸው ነው። አምላክ በእኔ በኩል የሚናገረውን ከሰማችሁ እርሱን እንዳያቸው ነው ለማለት ነው። ግን እነዚህን ቃላቶች አባቶቻችሁ አምጥተው እነዚህ የአምላክነቱ መገለጫዎች ናቸው አሏቸው። ላ በፍጹም እርሱ አምላክ እንዳለውን ያስተማሩ። እኔ አምላክ አለኝ ብሎ ነው ያስተማሩ። ይሏቸዋል። ዒሳ ለምድራዊ ህይወት የሚጨነቅ አይደለም። ስለ ቀጣዩ ዓለም ብቻ ነው የሚያስበው። ከተዘገቡ ዘገባዎች መካከል አንድ ልንገራችሁ። በጣም ቢያስደንቀኝ ሁሌ የሚገርመኝ የሆነ ክስተት ነው። ዒሳ ዓለይሂ ሰላም በዘመኑ በነበረበት ጊዜ የእርሱን ነብይነት የተጠራጠረ አንድ አይሁድ ለምን አብሬው ሁኜ ስለ እርሱ የሚነገረው ነገር እውነት ነው ሐሰት ነው የሚለውን ለምን አላጣራም ብሎ ለማየት ፈለገ። ከዚያ በኋላ ዒሳ ዓለይሂ ሰላም ወደ ሆነ ቦታ ጉዞ ሊያደርግ እንደሆነ ሰማ። ይሄ ሰው ዒሳ ሆይ ልከተልህ ከአንተ ጋር ፍቀድልኝ ይለዋል። ይሄ ሰው ዒሳ ዓለይሂ ሰላም እሺ ችግር የለውም ተከተለኝ አለው፣ ፈቀደለት። የጉዞ ጓደኛህ ልሆንህ አለው፣ ልከተልህ አለው፣ ተከተላለው። ከዚያ በኋላ ዒሳና እርሱ የጉዟችን ስንቅ የሚሆንን ምግብ መያዝ አለብን ግን ተባባሉና ያላቸውን ፍራንክ አውጥተው አወጡና የሚገዛላቸውን ቂጣ ሂድና ግዛ ያለው 3 ቂጣ ይገዛሉ፣ 3 ዳቦ ይገዛሉ። ከዚያ በኋላ ይሄንን መንገዳችን ላይ እንበላለን ያዛለውና ዒሳ ለሰውየው ሰጠው። መንገዳቸውን መሄድ ጀመሩ። ይህ አይሁድ ምን ያደርጋል? ያንን አንዱን ቂጣ ተደብቆ ይበላል። ክህደት ሰራ፣ የመጀመሪያ ክህደት። ቃሉን በላ፣ ቃሉን አጠፈ። ስለ ቂጣው እንዳታስቡ፣ ቃልን ስለማጠፍ አስቡ። ዒሳ የሚያሳስበው የቂጣው ጉዳይ አይደለም፣ ነገር ግን በዚያ ላይ ቃሉን ስለማጠፉ ነው። እንደ አጠቃላይ ያንን ተደብቆ አደረገና ልክ መንገዳቸው ላይ ይራባል። ዒሳ ዓለይሂ ሰላም ሰው ነውና ያን ቂጣ አምጣና እንብላ ይለዋል። ሲያወጣ ጊዜ 2 ቂጣ ወጣ። ይሄ ሰው 3ኛው ቂጣ የት አለ አንደኛው ብሎ ሲጠይቀው እኔ አላየሁም አለ። አይሁዱ ካደ፣ ሸመጠጠ። ኧረ ተው ተናገር አለው። አይ በፍጹም አላየሁም አለ። እሺ አለና ያለውን በላና ዒሳ ዓለይሂ ሰላም ይሄኛውን በላና ከዚያ በኋላ ጉዟቸውን ቀጠሉ። እየሄዱ እያለ ዒሳ ዓለይሂ ሰላም የሆነን ማየት የተሳነውን ልጅ ያገኛል። እውር የሆነን ሕፃን ልጅ። ዒሳ ዓለይሂ ሰላም ቢስሚላህ አለና በአላህ ስም አለና አይኑ እንዳበሰው ወዲያውም ልጁ አይኑ ተፈወሰ፣ አይኑ በራ። ይህ አይሁድ በጣም ተደነቀ። እንዴ ከሰዓታት በፊት ማየት የተሳነውን ልጅ ሳያል ነበር፣ አይኑ ተገለጠ። ይህ በጣም የሚደንቅ ስራ ነው አለ። ዒሳ ዓለይሂ ሰላም ዘውር አለና ለሰውየው ምን አለው? ይህን ያደረገው አምላኬ አላህ ሱብሓነሁ ወተዓላ ነው። አይኑን በገለጠለት በአምላኬ በአላህ ስም እጠይቅሃለሁኝ ያን ቂጣ ማን የበላው ተናገረ አለው። በፍጹም ያልበላሁም ብሎ አሁንም ሸመጠጠ፣ ካደ። ጉዟቸውን ቀጠሉ። ዒሳ አላጨናነቀው። እየሄዱ እያለ ትልቅ ባህር ከፊታቸው ተጋረጠባቸው። ይሄን ባህር እንዴት ልናልፍ ነው ዒሳ ብሎ አይሁዱ ተጨነቀ። ከዚያም ዒሳ ዓለይሂ ሰላም ምን አለው? እኔ ቢስሚላህ ብዬ ባህሩን ረግጣለሁኝ፣ አላህም መሬት ያደርግልናል፣ እናልፋለን። ለሙሳ ያደረገ ይሄን ለእኛም ለማድረግ አይሳነውም እና ብሎ በአላህ ላይ ተማምነው ዒሳ ዓለይሂ ሰላም ቢስሚላህ አለ። ወዲያው ባህሩ መሬት ሆነላቸው። ሰውየው በዚያ ላይ አብሮ ተጓዘ። በጣም ተደነቀ። ይሄ ባህር የነበረ ነገር እንዴት መሬት ሆነ? ይህ በጣም የሚደንቅ ነገር ነው አለ። ዒሳ ዘወር አለና ይሄን ያደረገው አምላኬ አላህ ነው። ይሄን ባደረገልን በአምላኬ በአላህ ስም ጠይቀሃለሁ፣ ያን ቂጣ የበላው ማን ነው ተናገር አለው። በፍጹም እኔ አልበላሁም ብሎ አሁንም ካደ፣ ሸመጠጠ። ጉዟቸውን ቀጠሉ። አሁን ከባድ ፈተና ሊሰጠው ነው ዒሳ ዓለይሂ ሰላም። ጉዟቸውን ቀጠሉ። ዒሳ ዓለይሂ ሰላም በመንገድ ላይ 3 ትልልቅ ድንጋዮችን አነሳና አምላኬ አላህ ሆይ እነዚህን ድንጋዮች ወደ ወርቅ ቀይርልኝ አለ። የሰው ልጅ በዱንያ ሲፈተን ከባድ ነው አይደል? አሁን ከባድ ፈተና ሊመጣለት ነው ለሰው። አምላክ አላህ ሱብሓነሁ ወተዓላ ዒሳን ይሰማዋልና ዱዓውን ይቀበለዋልና ወዲያው አይኑ እያየ ወደ ወርቅ ቀይረለት እነዛን ድንጋዮች። ከዚያ በኋላ ሰውየው በጣም ተደነቀ። ይህ ከሰዓታት በፊት ድንጋይ የነበረ ነገር አሁን ወደ ወርቅ ተቀየረ። ይህ በጣም የሚደንቅና የሚገርም የሆነ ተአምር ነው አለ። አሁንም
ይሄን ያደረገው አምላክ አላህ ነው አለና ዒሳ ዓለይሂ ሰላም ይሄንን ድንጋይ ወደ ወርቅ በቀየረ በአምላክ በአላህ ስም ጠይቀሃለሁኝ ተናገራለሁ ማን እንደወሰደ አላውቅም አለ። እኔ አልበላሁም ያን ቂጣ አለ። እሺ እንግዳውንስ አለና እንካለው አንዱ ወርቅ ሰጠው ዒሳ ዓለይሂ ሰላም ለሰውየው። ይሄ ደግሞ አንዱ ለኔ ነው አለና ዒሳ ያዘው። ሰውየው በጣም ቋመጠ በሶስተኛው ወርቅ ላይ። ሶስተኛውስ ወርቅ ለማን ነው ዒሳ ብሎ ጠየቀው። ዒሳ ምን አለው? ይህ ደግሞ ቂጣውን ለበላው ሰው ነው ብሎ ተናገረ። በዚህ ጊዜ ሰውየው እውነቱን አወጣ። በአላህ ስም እላለሁ እኔ ነኝ ቂጣ የበላሁት ወርቁን ስጠኝ አለው። ያሰላም ከባድ ፈተና ነው። ይሄን ቂጣ ሶስተኛ ለማን ነው ሲለ ጊዜ ወርቁን ለበላው ሰው ነው አለው ዒሳ ዓለይሂ ሰላም። የሚገርም ብልሃት ተጠቀሙበት። ከዛ በኋላ እኔ ነኝ የበላሁት አለ። ዒሳ ዓለይሂ ሰላም ቃል ገብቷል። ወርቁን የምሰጠው ቂጣውን ለበላ ነው ብሏል። ቃሉን አያጥፍም እሱ። እንካ እንግዳውንስ ብሎ ሰጠው ዒሳ ዓለይሂ ሰላም። ሰውየው ደስታውን በቃ መቋቋም አልቻለም። ዒሳ ዓለይሂ ሰላም የራሱንም ወርቅ ሶስቱንም እንካ ብሎ አስረክበውና ሰጠው። አንድም ሳይድ ዒሳ ዓለይሂ ሰላም አንድንም ወርቅ ሳይስ ሄደ። ና እንሂድ አለው ሰውየውን። ሰውየው በቃ አለ። የሚፈልገውን አገኘ። ምድራዊ ጥቅም ሲያገኝ ይከዳቸዋል ሰው አይደለም። ዒሳ ጉዞውን ቀጠለ ብቻውን። ሰውየው ያንን ወርቅ ይዞ አልከተለም። ዒሳ ከዚህ በኋላ አላውቅም አለ። ያሰላም። ከዚያ በኋላ ወርቁን ተቀብሎ እዛው ቁጭ ብሎ ይህ ሰው እንዴት ላድርገው ምን ላድርገው ይህን ሁሉ ጸጋ እያለ እያሰበ ባለበት ሰዓት 3 ፈረሰኞች እየጋለቡ ይመጣሉ። 3 ፈረሰኞች እየጋለቡ እየመጡ ጓደኞች ናቸው። ይህን ሰው ወርቅ ታቅፎ አገኙት። ከዚያ ተመካከሩ። ይህ ሰው የያዘው ወርቅ ምንድን ነው? እሱን ገድለን ለምን እኛ 3ታችን ጓደኛሞች አንከፋፈለውም ተባባሉ። እሺ አሉ። ሄዱና ግንባሩን አሉት። ከዚያ በኋላ እሱን ገደሉት። ወርቁን 3ታቸው ያዙ። በጣም ርቧቸው ስለነበር ከ3ታችን አንዳችን ይሄድና ቂጣ ገዝቶ ይምጣ ምን በላው እኛ ይሄን 2ታችን እዚህ ወርቁን እንጠብቃለን ተባባሉ። ገንዘብ አወጡና ለአንድ ጓደኛቸው ሰጡት። ይጂ ሄዳ ቂጣ ገዝታና እኛ እዚህ እንጠብቃለን ስትመጣ እንከፋፈላለን አንዳንዱ የግላችን ነው አሉት። እሺ አለ። ቂጣ ሊገዛ ሄደ ገንዘብ ተቀብሎ። ይሄ ሰው መንገድ ላይ ማሰብ ጀመረ። ሰይጣኑ ገባበት። ገብታችኋል? ለምን የምገዛው ቂጣ ላይ መርዝ አድርጌ ጓደኞችን ገድያቸው 3ቱንም ወርቅ የግሌ ለምን አላደርገውም አለ። እዚያ 2 ጓደኞች ደግሞ ሌላ ነገር አሰቡ። ሰይጣን ገባባቸው። ለምን እኔ እናንተ ሲመጣ ጓደኛችን ቂጣ ገዝቶ ሲመጣ ግንባሩን ብለን እኔ እናንተ 3ቱን ወርቅ ለምን አንከፋፈልም ተባባሉ። ወሰኑ ሁላቸውም በዚህ። ከዚያ በኋላ ይህ ሰው ቂጣውን ሊገዛ ሄደ። ከዚያ በኋላ ይህ ሰው ቂጣውን ገዝቶ ሲመጣ 2ቱ ላይ መርዝ ነሰነሰበት። ለጓደኞቹ ያንን አምጥቶ ልክ ሲሰጣቸው ጊዜ እንደተስማሙት እነዚያ ግንባሩን አሉት፣ ገደሉት። ከዚያ በደስታ እየሳቁ ቂጣውን ተቀበሉና ከሱ በሉት። እነሱም አብረው ሞቱ። መርዝ ነውና የቂጣ ስንት አስክሬን? 4 አስክሬን። ወርቁ ብቻ ተቀምጧል። አንደኛው የዒሳ ጓደኛ የነበረው፣ 3ቶቹ ደግሞ እነዚያ ጓደኛሞች። ዒሳ ዓለይሂ ሰላም በዚህ ጊዜ ልክ ከሄደበት ሲመለስ ወርቁ እንዳለ 4ቱ አስክሬኖች እዛው ተቀምጠዋል። ምንድነው የሆነው ነገር ብሎ ዒሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላን ጠየቀ። በጣም ተገረመ። ከዚያ አላህ ተረከለት የሆነውን ነገር። አንተ ከሄድክ በኋላ ጓደኛ እዚህ ተቀምጦ ከዚያ በኋላ 3 ፈረሰኞች መጥተው ያልኳቸውን ሁሉ ነገረው ለዒሳ። ዒሳ በጣም በመደነቅ ምን አለ? ሃከዛ ተፍዐሉ ዱንያ ቢአስሓቢሃ። የዚች ዓለም ጸጋ ይቺ ዓለም በወዳጆቿና በአፍቃሪዎቿ ላይ ልክ እንዲህ ታደርጋቸዋለች፣ እርስ በርሳቸው ታገዳድላቸዋለች አለና ወርቁንም ሳያነሳ ሁሉንም ጥሎት ዒሳ ዓለይሂ ሰላም ወደ ሀገሩ ተመለሰ ማለት ነው። ገብታችሁ ከዚህ የምትረዱት ዒሳ ዓለይሂ ሰላም ለምድራዊ ነገር ምንም አይነት ቦታ እንደሌለው ነው። ሁለተኛ እጅግ በጣም ትሁት የሆነ የአላህ ሱብሓነሁ ወተዓላ ነቢይ ነው። ገብታችኋል? እንዴ ለምድራዊ ጥቅም የሚጓጓ አይደለም። ያ ነው ሁልጊዜ ነገራቶችን ከአምላኩ ጋር የሚያስተሳስር የሆነ ነቢይ ነው። ተአምራቶችን ባደረገ ቁጥር ይህ በአምላኬ ፍቃድና በአምላኬ ኃይል የሆነ ነው እያለ የሚያስተምር የሆነ ነው። ሌላ አላህ ሱብሓነሁ ወተዓላ ምን ያክል እንደሚሰማው የፈለገውን ቢጠይቅ ለዒሳ ዓለይሂ ሰላም ይደረግለት ይሰጠው ነበር። ለምን እንትን የሚባ ካፒታል አሁን ህዝብ በተለይ ኮምቦልቻ እና ደሴ የዩኒቨርሲቲ መምህራኖች ሁሉ የተቀናጁበት ነው ማለት እዛ ቦታ ላይ ምንድነው የወስደውኝ ያው ያየሁት ነገር ነበርና
ብዙ ትምህርት ይሰጣል አይደለም። የሚገርምህ ፈተዋ የሚሰጡ ሁሉ አለው ቢሮ አላቸውና በዚህ ላይ ብዙ ማብራሪያ እንደው ብሰጥበት ለማለት ያህል ነው። እሺ እነዚህ ኦንላይን የሚሰሩ ስራዎች ቁማር እስካላቸው ድረስ ሐራም ናቸው፣ ክልክል ናቸው። እንዲሁም ተቃቡድ እስከሌላቸው ድረስ ሐራም ናቸው፣ መቀባበል እስከሌለው ድረስ። ሌላኛው የሚሰራው ስራ ሐላል መሆን አለበት። የሆነ ሰው ማለት ነው የሚኖረው ዱባይ ነው። በነገራችን ላይ ሴት ናት ማለት ነው እና የብዙ ሰው ሀቅ አለባት ማለት ነው ከኔ ጀምሮ። እሺ